በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች እንደምን አላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? አሜን። የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም ለዘላለም የተመሰገነ ይሁንልን። ከዛሬ ጀምሮ የሐዋርያው ቅዱስ ጳውሎስ መልእክቶችና የሐዋርያው ቅዱስ ጴጥሮስ፣ የሐዋርያው ቅዱስ ዮሐንስ፣ የሐዋርያው ቅዱስ ያዕቆብ፣ የይሁዳ፣ የዮሐንስ ራእይ በተከታታይ አነብላችኋለሁ። ከዛሬ ጀምራችሁ እየገባችሁ እንድታደምጡት በልዑል እግዚአብሔር ስም አሳስባችኋለሁ። ዛሬ የምንጀምረው የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች በጻፈው መልእክቱ ምዕራፍ 1 ላይ አነብላችኋል። በየቀኑ አንዳንድ ምዕራፍ አጠር ያሉ ከሆኑም ሁለት ምዕራፍ እያረኩ ከዛሬ ጀምሮ በተከታታይ ቀናት ከሐዋርያው ቅዱስ ጳውሎስ መልእክት ከሮሜ ጀምሮ እስከ ዕብራውያን ከዛ ሶስቱም የሐዋርያው የቅዱስ ዮሐንስ፣ የሐዋርያው ቅዱስ ጴጥሮስ፣ የያዕቆብም የይሁዳም አጠቃላይ አነብላችኋለሁ ማለት ነው። ቀጥታ ወደ ሮሜ መልእክት እሄዳለሁ። የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 1 ከቁጥር 1 እስከ ፍጻሜው። ስለመጠራቱ የእግዚአብሔርን ወንጌል ለማስተማር ተለይቶ ከተጠራ ሐዋርያ የጌታችን የኢየሱስ ክርስቶስ አገልጋይ ከሚሆን ከጳውሎስ በነቢያቱ ቃልና በቅዱሳት መጻሕፍት አስቀድሞ በተስፋ ያናገረው ከዳዊት ዘር ሰው ሆኖ በሥጋ ስለተወለደ ስለ ልጁ የእግዚአብሔር ልጅ እንደሆነ በኃይሉና በመንፈስ ቅዱስ ከሙታንም ተለይቶ በመነሳቱ ስላሳየ ስለ ጌታችን ኢየሱስ ክርስቶስ በስሙ እንዲያምኑ አሕዛብን ልናስተምር ሐዋርያት ተብለን የተሾምንበትና ጸጋን ያገኘንበት እናንተም ዛሬ በኢየሱስ ክርስቶስ ለማመን እንደተጠራችሁ በሮሜ ላላችሁ እግዚአብሔር ለሚወዳችሁ ለመረጣችሁና ላከበራችሁ ሁሉ ከአባታችን ከእግዚአብሔር ከጌታችን ከኢየሱስ ክርስቶስም ሰላምና ጸጋ ለእናንተ ይሁን። አስቀድሜ ስለ ሁላችሁ በኢየሱስ ክርስቶስ እግዚአብሔርን አመሰግነዋለሁ። ማመናችሁ በዓለም ሁሉ ተሰምታለችና ባለማቋረጥ በምጸልየው ጸሎት እንደማስባችሁ ልጁ ባስተማረው ወንጌል በፍጹም ልቡናዬ የማመልከው እግዚአብሔር ምስክሬ ነው። ወደ እናንተ እመጣ ዘንድም እግዚአብሔር በፈቃዱ መንገዴን ያቀናልኝ ዘንድ ዘወትር ጸልያለሁ። ትጸኑ ዘንድ የመንፈስ ቅዱስን ስጦታ እንድታገኙ ላያችሁ ወዳለሁና ይህንም ማለቴ በመካከላችን ባለች በእናንተና በእኔ እምነት አብረን በእናንተ እንድንጽናና ነው። ነገር ግን ወንድሞቻችን ሆይ በሌሎች አሕዛብ እንደሆነ በእናንተም ዋጋዬን አገኝ ዘንድ ሁል ጊዜ ወደ እናንተ ልመጣ እንደወደድሁ እስከ ዛሬ ድረስም እንደ ተሳነኝ ልታውቁ ወዳለሁ። ለአረማውያንና ላልተማሩ ለጥበበኞችና ለማያስተውልም ሁሉ አስተምር ዘንድ ዕዳ አለብኝ። ይልቁንም በሮሜ ላላችሁ ለእናንተ ወንጌልን ላስተምራችሁ ተጋለሁ። ወንጌልን ለማስተማር አላፍርምና አስቀድሞ አይሁዳዊን ደግሞ አረማዊን የሚያምኑበትን ሁሉ የሚያድናቸው የእግዚአብሔር ኃይሉ ነውና ጻድቅ በእምነት ይኖራል ብሎ መጽሐፍ እንደተናገረ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣልና። እውነትን አውቀው በክፋታቸው በሚለውጧት በአመፀኛውና በኃጢአተኛው ሰው ሁሉ ላይ የእግዚአብሔር መቅሰፍት ከሰማይ ይመጣል። እግዚአብሔር ስለገለጠላቸው እግዚአብሔርን ማወቅ በእነርሱ ዘንድ ግልጥ ነውና የማይታየው የእግዚአብሔርን ባሕሪ እርሱም የዘላለም ኃይሉና ጌትነቱ ከዓለም ፍጥረት ጀምሮ የፈጠረውን ፍጥረት በማሰብና በመመርመር ይታወቃል። መልስ የሚሰጡበትን ምክንያት እንዳያገኙ እግዚአብሔርን ሲያውቁት እንደ እግዚአብሔርነቱ አላከበሩትም፣ አላመሰገኑትም። ነገር ግን ካዱት፣ በሐሳባቸውም ረከሱ፣ ልቡናቸውም ባለማወቅ ጨለመ። ጥበበኞች ነን ሲሉ አላዋቂዎች ሆኑ። የማይሞተውን የእግዚአብሔርን ክብር በሚሞት ሰውና በወፎች ጥበበኞች ነን ሲሉ አላዋቂዎች ሆኑ። የማይሞተውን የእግዚአብሔርን ክብር በሚሞት ሰውና በወፎች አራት እግር ባላቸው በሚንቀሳቀሱት መልክ መስለው ለወጡ። ስለዚህም እግዚአብሔር እርስ በርሳቸው ሥጋቸውን ሊያዋርዱ በልባቸው ፍትወት ወደ ርኩሰት አሳልፎ ተዋቸው።
የእግዚአብሔርን እውነት ሐሰት አድርገዋታልና ተዋርደውም ፍጥረቱን አምልከዋልና ሁሉን የፈጠረውን ግን ተውት። እርሱም ለዘላለም ብሩክ አምላክ ነው፣ አሜን። ስለዚህም እግዚአብሔር ክፉ መቅሰፍትን አመጣባቸው። ሴቶቻቸውን ለባህሪያቸው የሚገባቸውን ትተው ለባህሪያቸው የማይገባውን ሰሩ። ወንዶቹም እንዲሁ ለባህሪያቸው የሚገባውን ሴቶቹን ትተው በፍትወት ተቃጠሉ። እርስ በርሳቸውም እየተመላለሱ ወንዶች በወንዶች ላይ የሚያዋርዳቸውን ነውር ሰሩ። ነገር ግን ፍዳቸውን ያገኛሉ፣ ፍዳቸውን በራሳቸው ይመለሳል። እግዚአብሔርንም ለማወቅ ባልወደዱ መጠን እንዲሁ እግዚአብሔር ይህን የማይገባውን ይሰሩ ዘንድ ሰነፍ አእምሮን ሰጣቸው። እነርሱም አመፅን ሁሉ፣ ክፋትንም፣ ምኞትንም፣ ቅሚያንም፣ ቅናትንም የተመሉ ናቸው። ምቀኞች፣ ነፍሰ ገዳዮች፣ ከዳተኞች፣ ተንኮለኞች፣ ኩሩዎች፣ ጠባያቸውና ግብራቸውን ያከፉ ናቸው። ሐሜተኞች፣ እግዚአብሔርን የሚጠሉ፣ ተሳዳቢዎች፣ ትዕቢተኞች፣ ትምክህተኞች፣ ክፋትን የሚፈላለጉ ለወላጆቻቸው የማይታዘዙ ናቸው። የማያስተውሉ ዝንጉዎች፣ ፍቅርም ምሕረትም የሌላቸው ናቸው። ይህን እንዲህ ላደረገ ሞት እንደሚገባ እነርሱ ራሳቸው የእግዚአብሔር ፍርድ እያወቁ እነርሱ ብቻ የሚያደርጉት አይደለም፣ ነገር ግን ሌላውን ያነሳሱታል ያሰሩታልም። ስለ ቃሉ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ዛሬም ዘወትርም ለዘላለም የተመሰገነ ይሁን።